አጭር መልእክት ላስቀምጥ ነው። የተወሰነች ደቂቃ አብረን እንድንቆይ እፈልጋለሁ ማለት ነው። ሰላም ጤና ይስጥልኝ። ወደ ተከበራችሁ የቻናሌ ቤተሰቦች ሰላም፣ ፍቅር፣ ደስታን አብዝቼ እየተመኘሁላችሁ በመቀጠል አጭር መልእክት ስላለኝ እሷን አወራለሁ ማለት ነው። ታዳምጡኛላችሁ። ኢትዮጵያኖች ዩቱብ የምትሰሩ ልጆች ጓደኞቼ ሁላችሁም ኮመንት የምታረጉልኝ የምታበረታቱኝ፣ እኔ እንጃ ለእናንተ ቃላት የለኝም። በምን እንደምገልጻችሁ አላውቅም። በጣም ሰፖርት የምታደርጉ ልጆች በርቺ፣ በጣም ጎበዝ ነሽ፣ ትችያለሽ፣ ከዚህ በላይ ከአንቺ እንጠብቃለን፣ ገና ኢትዮጵያ ስትሄጂ ብዙ ነገር ትሰሪያለሽ ምናምን የምትሉ ልጆች አላችሁ። በጣም ብዙ ልጆች ማለት ነው። እና ለእናንተ ላመሰግን ነው እዚህ ጋር ቪዲዮ የሰራሁት ማለት ነው። በመጀመሪያ በፊት በፌክ አካውንት የተሰራራኋቸው እንዳለ ከዩቱብ ውስጥ ፌክ የሚባል ነገር የለብኝም። እነሱ ሰብስክራይብ 2010 ሰብስክራይብ አድርጌያለሁ። ይህም በእናንተ ብርታት በእናንተ ማበረታት ነው እዚህ የደረስኩት። ክበሩልኝ እላችኋለሁ። እጅግ አመሰግናለሁ። አንድ ደግሞ የምመሰግነው ሰው አለኝ። የምር ነው የምነግራችሁ። በቃ እኔ እንጃ ተስፋ ቆርጬ ዩቱብ የሚባል አልሰራም ብዬ ሁሉ ነበረ። ተስፋ የቆረጣችሁ ልጆች ከኔ እንድትማሩ የምፈልገው ማለት ነው። የምር ደስ ብሎኛል። 2018 በጣም ደስ ብሎኛል። በብዙ ነገር እግዚአብሔር እያሰበኝ እንደ እኔ ሳይሆን እግዚአብሔር እንደ ምሕረቱ እየማረኝ እያስተካከለልኝ ሁሉን ነገር መልካም እያደረገልኝ ነው ያለው። እግዚአብሔር ይመስገን ለሁሉም ማለት ነው። ንጹህ ሆናችሁ ፈጣሪን ከጠየቃችሁት የማታገኙት ነገር የለም። እዚህ ሚዲያ ላይ ደግሞ በጣም የምወዳት በቃ እንጃ እምሳሳላት ጓደኛ አለችኝ። አሉኝ ሁሉም፣ ግን የእሷ ደግሞ ይለያል። እኔ እንጃ ቃላት የማይገልጸው በቃ እኔ እንጃ እኔ ልነግራችሁ አልችልም። እኔ ስለሷ ሳስብ አሁን ይሄን ቪዲዮ ራሱ ስሰራ እንባይ መቆጣጠር ያቅተኛል። የእሷ ነገር ከቃላትም በላይ የሆነብኝ ነው። እና ምን ልላችሁ ፈልጌ ነው እና እንትን ነበረኝ ቤት እየፈረሰ ነው ታውቃላችሁ። አዳማ ነው ያለሁት እና በዚህ በስደት ሆኜ የገዛኋት ቦታ ቤት ነበረኝ። ከዛሬ ዛሬ ይፈርሳል እያልኩ ስጨነቅ ስጠበብ ምናምን የምታይ ልጅ እህቴ ናት። እኔ እንጃ ለእኔ እህቴ ናት። መውለድ ቋንቋ ነው ብያችኋለሁ። እና እነግራታለሁ ማለት ነው። በቃ እኔ መሄድ ፈልጋለሁ፣ ግን ቤቱ ግን እኔ እንጃ የሚተርፍልኝ አይመስለኝም ምናምን እያልኩ በምነግራት ሰዓት እንደዚህ አይነት ጓደኛ አለ። ግን የምሬን ነው የምነግራችሁ። እንደዚህ አይነት ጓደኛ ግን አለ። አጋጥሟችሁ ያውቃል? እኔ እንጃ አይመስለኝም የምር። እና ሁሌ ስነግራት ሁሌ ትጠይቀኛለች ማለት ነው። ሁሌ ትጠይቀኛለች እንዴት ሆንሽ ቦታሽስ ምናምን። ነገ ነው አልኳት። ነገ ወይ ተነገ ወዲያ እንግዲህ ይለያል አውቃለሁ። ዱአ አድርጊልኝ ያልኳት ማለት ነው። ዱአ አድርጊልኝ ያልኳት። የምሬን ነው የምነግራችሁ። 3 ቀን በተከታታይ ዱአ አርግታልኝ። እኔ እንጃ እኔ እሷን አንዳንዶቹ ለእናንተ እንዳትለወጡ የምር እንዳትለወጡ ዩቱባችሁን እንኳን እንዳታሳድጉ የሚያደርጓችሁ ጓደኛ አለ። ግን የኔ ጓደኛ ትለያለች። መጨረሻ ላይ የደስታ ምንጭ ሆና ቀረች።
የምሬ ነው የምነግራችሁ። እና በጣም ነው የምወዳት፣ ታስብልኛለች። እኔ እንደውም በቃ ኦንላይን ምናምን ሳጣት ምናምን ትፈልገኛለች። የምሬ ነው የምነግራችሁ፣ ትፈልገኛለች። ምን ነው ዛሬ ምን ሆንሽ? ፊቴ እንኳን ቀየር ካለ ወይ ጉንፋን ምናምን ካያዘኝ ራሱ ታውቃለች፣ ሳልነግራት ማለት ነው። እና እንደዚህ አይነት ጓደኛ እስቲ ይስጣችሁ ፈጣሪ። የእናንተን ደስታ የሚፈልግ ሰው፣ የእናንተን ደስታ የሚያይ ሰው። እኔ እኮ የኔን ደስታ ነው ያየችው ማለት ነው። እና ከዛ እንትን አልኩ ማለት ነው። ዱአ አድርጌ ያደረግኩልሽ ነው ያለሁት አለች ማለት ነው። 3 ቀን ነው እንትን ያደረገችልኝ ለኔ ብላ ማለት ነው። ለኔ ብላ 3 ቀን ተከታታይ እና ዱአ አድርግታለኝ፣ ጸልያለኝ። ሁሉም በእምነቱ ስለሆነ ማለት ነው። አንቺም ጸልይ ትለኛለች ማለት ነው። እና ከዛ ደስ ብሎኝ ወይኔ ፈጣሪ በቃ እኔ በቃ እንደሚሳካ ምናምን ውስጤ ነገረኝ። በቃ የዱአ እያደረኩልሽ ማስከላይ ምንም በቃ ይሳካል ምናምን ትለኛለች ማለት ነው። እና እኔ ተስፋ የቆረጥኩት ማለት በጣም ብዙ ልጆች ናቸው የፈረሰባቸው እና የፈረሰባቸው በጣም ብዙ ነው። አዳማ ላይ አሁንም እየፈረሰ ነው ያለው ማለት ነው። እኔም ያው ተስፋ ቆርጬ ነበረ። በቃ ሄዶ ይኸው እንጂ የለም አይሳካም ብዬ ነበረ። ግን እግዚአብሔር ይመስገን እሷም ዱዓ ያደረገችልኝ 3 ቀን ሙሉ ዱዓ አድርግታለኝ። እኔም ፈጣሪን እየጠየቅኩት አደራህን አምላኬ ከስደት ስደት እንዳታቆየኝ፣ በቃኝ በጣም ብዙ አመት ቆየውን ብዬ ነበር ማለት ነው። እና ልክ እኔ እንጃ እኔ ልክ ፈጣሪ ለካ ከነገሩት ይሰማል እንዴ፣ ለካ ይረዳል እንዴ ያልኩበት ነው ማለት ነው። እሱ ይሰማል፣ ግን እኛ ስደተኞችን ለካ ቅድሚያ ይሰማናል እንዴ ያልኩ። የምሬ ነው የምነግራችሁ። እና ተሳክቷል። በቃ ህጋዊ ሊሆንልሽ ነው፣ ለካርታ ተዘጋጂ ምናምን ብሎ ባለቤቴ ሲነግረኝ እኔ እንዴት በቃ የደስታ እንባ እሷም እኔም ነን ያለቀስ ነው ማለት። እኔ ቶሎ ከሱ ዘጋውና ወደ እሷ ነው የደወልኩት። በጉጉት እየጠበቀች ስለነበረ ወደ እሷ ደወልኩኝ ማለት ነው። እና ያቺ ልጅ ማንነች ብላችሁ መጠየቁ ልጆች ይኖራሉ። እንደዚህ አይነት ቋይ አለች እንዴት ላላችሁ? መዲና ዩቱብ ቻናል መዲ ናት። መዲ እኔ እንጃ መዲ፣ እኔ ላንቺ ቃል የለኝም። እወድሻለሁ፣ አከብርሻለሁ። ሁሌም እንደዚህ ሁኚ። ለሰው መልካምነት ከአንቺ ተማርኩ። ለሰው መጸለይ እኔ እንጃ እኔ በቃ ለምን እንደሆነ አላውቅም። ዱአ አድርጊልኝ አልኳት ማለት ነው። በቃ ማለት በጣም ብዙዎቹ ሜዳ ላይ ነው የወደቁት፣ ቤታቸው እየፈረሰ ምናምን። በቃ እኔም ተስፋ ቆርጬ ነበር፣ ግን ተስፋዬን እንድቀጥል ያደረገችኝ እሷ ናት። እንደሱ አይነት ጓደኛ ይስጣችሁ ፈጣሪ። እና እኔ እንጃ መዲ በጣም ነው የማመሰግነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኑሪልኝ። እኔ አንቺን ቃላት ያንሰኛል ማለት ነው። እና እኔ ለአንቺ ቃላት የለኝም፣ የማመሰግንበትም ቃላት የለኝም። ለምን ፈጣሪን መጠየቅ ከአንቺ ተማርኩኝ። ብዙ ነገር አስተማርሽኝ፣ ብዙ ነገር ቃል የለኝም። ስለዚህ ወድሻለሁ፣ አከብርሻለሁ። ኑሪልኝ። ጓደኛ እንዲህ ነው። 1000 ዓመት ኑሪልኝ። ያሰብሽን ሁሉ ፈጣሪ ያደርግልሽ እላለሁ። ይሄ የኔ ማስታወሻ ነው። ቪዲዮ ላይ እንዲቀመጥ ስለፈለኩት ነው። እንዳንቺ አይነት ሰው አብዝቶ ፈጣሪ ይስጥን። በእምነትሽ እግዚአብሔር ይጠብቅሽ። እኔ እንጃ እኔም በእምነቴ ስለሆነ ማለት ነው። አንቺን በእምነትሽ ዱዓ አድርገሽልኝ ፈጣሪ ዱዓሽን ሰምቶሽ እኔን ደስ ብሎኝ የደስታ እንባ አብረን አልቅሰናል። ስለዚህ ይሄን ይመስላል ታሪኩ ማለት ነው። ሰላም፣ ፍቅር፣ ደስታን ትመኞላችሁ። አመስግኑልኝ እስቲ ውድ እህቴ ናት። መወለድ ቋንቋ ነው። እህቴ ናት፣ ጓደኛ ያልላትም እኔ ማለት ነው። እና ይሄን ይመስላል ታሪኩ። ሰላም፣ ፍቅር፣ ደስታን ተመኞላችሁ። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ ደስታን አብዝቶ ይስጥልን። እወዳችኋለሁ፣ አከብርላችኋለሁ። ላይክ ኮመንት እጠብቃለሁ።